ብሔራዊ ነጻነት ግንባር የአመራር አባሉ ተላልፎ መሰጠቱን አወገዘ። የኦጋዴን ብሔራዊ ነጻ አውጪ ባወጣው መግለጫ የሥራ አስፈጻሚ አባሉ አቶ አብዲካሪም ሼህ ሙሴ ተላልፈው መሰጣታቸውን በጽኑ ኮንነዋል። አቶ አብዲካሪም ላለፉት 3 ዓመታት በሞቃዲሾ እንደኖሩ የገለጸው ድርጅቱ ቤተሰቦቻቸው በሙሉ በህዋት የጸጥታ ኃይሎች የተገደሉባቸው መሆኑን ተከትሎ የሄታቸውን ልጅ ለሕክምና ወደ ሞቃዲሾ ለመውሰድ ወደ አገሪቱ መግባታቸውን ገልጿል። ይሁን እንጂ ግለሰቡ ካልካዮ ላይ መያዛቸውንና በኢትዮጵያ የደህንነት አባላት እጅ እንዲቆዩ መደረጉን የጠቀሰው ኦብነግ በመጨረሻም ተላልፈው መሰጣታቸውን ገልጿል። የሶማሊያ መንግስት ግለሰቡን እንደሚለቅ ቃል ሲገባ መቆየቱን ድርጅቱ አውስቷል። የሶማሊያ ባለስልጣናት አቶ አብዲካሪም እንዲለቀቁ በፕሬዝዳንቱ ላይ ግፊት ቢያደርጉም የፕሬዝዳንቱ ጽህፈት ቤት የተባበሩት መንግስታት ድርጅት የስደተኞችን በተመለከተ ያወጣውን አንቀጽ 33 ንዑስ አንቀጽ 1 በመጣስ ግለሰቡ ያለ ፍላጎቱ ወደ ኢትዮጵያ ተላልፎ እንዲሰጥ ማድረጉን ገልጿል። የሶማሊያ ፕሬዝዳንትና ጠቅላይ ሚኒስትሩ ከኢትዮጵያ ድጋፍ እናገኛለን በሚል ግለሰቡን አሳልፎ በመስጠቱ ሂደት ላይ ቀጥተኛ ተሳታፊ መሆናቸውን ኦብነግ አስታውቋል። ይህንን የፈሪ አድራጎታቸውን ለመደበቅ አቶ አብዱልካሪም የኢትዮጵያ ፓስፖርት እንዳላቸው ከኢትዮጵያ መንግስት ጋር ሲደራደሩ እንደቆዩና በገዛ ፈቃዳቸው እንደሄዱ አድርገው ርካሽ ፕሮፓጋንዳ እየነዙ ነው የሚለው ኦብነግ ግለሰቡን ከአልሸባብ ጋር በማያያዝ ከውጭ እርዳታ ለማግኘት ይሞክራሉ ብለዋል። የወቅቱ የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆ፣ ጠቅላይ ሚኒስትር ሐሰን አሊ ካይሪ፣ የደህንነት አማካሪው ጀነራል ባሽር መሐመድ ጃማክ ጎቤ እንዲሁም የሶማሊያ ደህንነት ኃላፊ አብዱላሂ መሐመድ አሊ በፈጸሙት ወንጀል የእጃቸውን ያገኛሉ ብለዋል ኦብነግ። ፕሬዝዳንቱ አንድን ግለሰብ ለሶማሊያ ጠላት ለሆነው ለህዋት አገዛዝ አሳልፈው በመስጠት አዲስ ጥቁር ሪከርድ መስበራቸውንም ኦብነግ ጠቅሷል። የመከላከያና የፖሊስ አመራሮች ውዝግብ በመከላከያ ኃላፊዎች አሸናፊነት ተጠናቀቀ። ትናንት ማክሰኞ ምሽት አንድ የመከላከያ አባል የሆነ 100 አለቃ በከፍተኛ የማጭበርበር ወንጀል ተይዞ በባህር ዳር ከተማ ጣና ክፍለ ከተማ በሚገኘው 6ኛ ፖሊስ ጣቢያ የታሰረ ቢሆንም ከመከላከያ ካምፕ የመጡ 3 ባለስልጣናት መኮንኑ በአስቸኳይ እንዲፈታ ጠይቀው ነበር። የወንጀል መከላከል ኢንስፔክተር ሙቀትና የወንጀል መርማሪ ኢንስፔክተር ቢያምር የተባሉ ፖሊሶች ያሰሩትን መኮንን እንዲፈቱ ሲጠየቁ መኮንኑ ወንጀል በመፈጸሙ መታሰሩን በመግለጽ እንደማይፈቱት ከመከላከያ ለመጡት ባለስልጣናት ተናግረዋል። ከመከላከያ የመጡት ባለስልጣናት አባላችን ልታስሩት አትችሉም በማለት ኃይል በተቀላቀለበት ሁኔታ ፖሊሶችን ከተናገሯቸው በኋላ እስረኛውን ከታሰረበት ክፍል እንዲወጣ አዘውታል። እስረኛው ጫማውን አድርጎ ሊወጣ ሲል የጣቢያው ፖሊሶች በወንጀል ያሰርነውን ሰው እናንተ ምን ስለሆናችሁ ነው የምታስወጡት? ስነ ስርዓት ያዙ፣ ካለበለዚያ እንተኩሳለን በማለታቸው የመከላከያ ኃላፊዎች ጉዳዩን ለበላይ ለማቅረብ ተገደዋል። የመከላከያ ኃላፊዎቹ ወደ ፖሊስ ኮሚሽን ቢሄዱም ህግ እስከፈለገው ድረስ ልፈታው አንችልም የሚል መልስ በማግኘታቸው ወደ እስር ቤት ተመልሰው በፖሊሶች ላይ ዝተው ወደ ካምፓቸው ተመልሰዋል። የመከላከያ ባለስልጣናቱ ዛሬ የክልሉን የደህንነት ኃላፊ ፍስሐ ወልደሰንበትን ገብተው ያነጋገሩት ሲሆን ፍስሐም የዞኑን የፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ዳኛውን እንዲፈታው አዘውታል። በመኮድ የተመደቡ ወታደሮች ገንዘብ አለው የሚባለው ነጋዴ እንድናስር ታዘናል፣ የዚህ ድርጅት የፖለቲካ አባል መሆኑን ተደርሶበታል እያሉ የመገናኛ ሬዲዮና የጦር መሳሪያ በመያዝ እንዲሁም በትግርኛ ቋንቋ በማውራት ካስፈራሩ በኋላ እየተደራደሩ ከፍተኛ ገንዘብ እንደሚቀበሉ የፖሊስ ምንጮች ይናገራሉ። በዚህ መንገድ የተያዙ ወታደሮች በርካታ ቢሆኑም ከመከላከያ ባለስልጣናት ሽፋን የሚያገኙ በመሆኑ በአብዛኛው ጊዜ በወንጀል